የ2018 ዓመተ ምህረት 12ኛ ክፍል ተፈታኞች በዝግጅት ወቅት የ9ኛ ክፍል ኮመን ኮንተንቶች ላይ ስታነቡ መስራት የሌለባችሁ ስህተቶች አሉ። እንደሚታወቀው ለ2018 ዓመተ ምህረት ኢንትራንስ ኤግዛም ተፈታኞች የ9ኛ ክፍልን በኒው ከሪክለምም በኦልድ ከሪክለምም የተማሩ ስላሉ ፈተናው የሚዘጋጀው ኮመን የሆኑ ዩኒቶችን ኮንሲደር በማድረግ ነው። ነገር ግን ተማሪዎች ኮመን የሆኑ ዩኒቶችን በምታነቡበት ወቅት መስራት የሌለባችሁ በጣም ወሳኝ ስህተቶች አሉ። ዛሬ የ9ኛ ክፍል ኮመን ዩኒቶችን እንዴት ማንበብ እንዳለባችሁና ኮመን የሆኑ ዩኒቶችን ስታነቡ መስራት የሌለባችሁ ስህተቶችን ኢንዲቴል ሼር አደርጋችኋለሁ። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ ፈንታውን ሳይ ይባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር በማድረግ ለሌሎች ተማሪዎች እንዲደርስ አድርጉ። አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። የ2018 ዓ.ም ኢንትራንስ ኤግዛም ተፈታኞች እንደሚታወቀው ትምህርት ሚኒስቴርና የትምህርት ምዘናና ፈተናዎች አገልግሎት የ2018 ዓ.ም ኢንትራንስ ኤግዛም የፈተና ይዘት ወይም ኤግዛም ኮንተንት በዚህ ማስታወቂያ ይፋ ማድረጋቸው ይታወሳል። እኛም ይህንን መረጃ በቴሌግራም በዩቲዩብ ቻናላችን ላይም ሼር አድርገናችኋል። እዚህ አጋጣሚ ፋሚሊ ያልሆናችሁ የ12ኛ ክፍል ተፈታኞች ዩቲዩብ ቻናላችንን እና ቴሌግራም ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ልክ እንደዚህ አይነት ጠቃሚ መረጃዎችን እንደተለመደው በፍጥነት ታገኛላችሁ። በዚህ ማስታወቂያ ትምህርት ሚኒስቴር እና የፈተናዎች አገልግሎት የ2018 ዓ.ም ኢንትራንስ ኤግዛም የፈተና ይዘት ወይም ኤግዛም ኮንተንት ይፋ ማድረጋቸው ይታወሳል። ወደ መጀመሪያው ፖይንት ስንሄድ ኮመን ዩኒቶችን እንዴት አድርጋችሁ ማንበብ እንዳለባችሁ ስናይ እንግዲህ እንደ ኤግዛምፕል የ9ኛ ክፍል ማቴማቲክስን እንደ ኤግዛምፕል በመውሰድ አሳያችኋለሁ። መጀመሪያ የማቴማቲክስ በኦልድ ከሪክለም እና በኒው ከሪክለም ኮመን የሆኑ ዩኒቶችን እናያለን። እንደምታዩት ኦልድ ከሪክለም እነዚህ ዩኒቶች አሉ፣ ኒው ከሪክለም እነዚህ ዩኒቶች አሉ። እነዚህን ዩኒቶች ስታነቡ ኮመን የሆኑትን መጀመሪያ ላሳያችሁ። ኮመን የሆኑ ዩኒቶች ግሬድ 9 በኦልድ ከሪክለም ነምበር ሲስተም አለ፣ በኒው ከሪክለም ዩኒት ላይ ነምበር ሲስተም አለ። ሶሉሽን ኦፍ ኢኩዌሽን በኦልድ ከሪክለም ዩኒት አለ። ሶልቪንግ ኢኩዌሽንስ በዩኒት 3 በኒው ከሪክለም አለ። ፈርዘር ኦን ሴትስ በኦልድ ከሪክለም ዩኒት 3 አለ። ፈርዘር ኦን ሴትስ ዩኒት 1 ላይ በኒው ከሪክለም አለ። ጂኦሜትሪ ኤንድ ሜዠርመንት በኦልድ ከሪክለም ዩኒት 5 አለ። በኒው ከሪክለም ዩኒት 6 እና ዩኒት 7 ሬጉላር ፖሊገንስ ኤንድ ኮንግረንስ ኤንድ ሲሚላሪቲ ዩኒት 7 ሁለቱን አጠቃሎ የኦልድ ከሪክለም ዩኒት 5ን ይይዛል። በኦልድ ከሪክለም ዩኒት 6 ስታቲስቲክስ ኤንድ ፕሮባቢሊቲ አለ። በኒው ከሪክለም ስታቲስቲክስ ኤንድ ፕሮባቢሊቲ ዩኒት 9 አለ። በኦልድ ከሪክለም ዩኒት 7 ቬክተር ኢንቱ ዳይሜንሽን አለ። በኒው ከሪክለም ዩኒት 8 ቬክተር ኢንቱ ዳይሜንሽን አለ። እነዚህ ኮመን የሆኑ የ9ኛ ክፍል ማቴማቲክስ ኮመን ዩኒቶች ናቸው። ወደ ዋናውና መስራት ወደ ሌለባቸው ስህተት ስንሄድ እንግዲህ ኮመን የሆኑ ዩኒቶችን ከላይ አሳይቻችኋለሁ። እንግዲህ የቀሩት ዩኒቶችን በምናይበት ወቅት ከኦልድ ከሪክለም ሪሌሽን ኤንድ ፋንክሽን አለ። በኒው ከሪክለም ደግሞ ሶልቪንግ ኢንኢኳሊቲስ ኤንድ ኢንትሮዳክሽን ቱ ትሪግኖሜትሪ አለ። አብዛኛው ተማሪ የሚሰሩት ስህተት እዚህ ላይ ነው። እንግዲህ እነዚህ ኮመን አይደሉም ብሎ ብዙ ጊዜ አያነባቸውም። ነገር ግን ከመተዋችሁ በፊት ሌሎች ግሬዶች ላይ ግሬድ 10 ላይ ግሬድ 11 ግሬድ 12 አለመኖራቸውን ቼክ ሳታደርጉ መተዋችሁ ስለሚጎዳችሁ፣ ፎር ኤግዛምፕል ማትስ ላይ በኦልድ ከሪክለም የተማራችሁ ኮመን ያልሆነ ዩኒትን በምናይበት ጊዜ ሪሌሽን ኤንድ ፋንክሽን ዩኒት 4 አለ። ይሄ ዩኒት 4 በግሬድ 10 በግሬድ 11 ዩኒት 1 ሆኖ ሪሌሽን ኤንድ ፋንክሽን አለ። ይህንን 9ኛ ክፍል ያለውን ብትተውት ቤዚክ የሆነ አንደርስታንዲንግ አይኖራችሁ ግሬድ 10 እና ግሬድ 11 ላይ። ሁለተኛ ደግሞ ጥያቄዎችን ኤክሰርሳይዝ ለማድረግ ይረዳችኋል። ፕላስ ቱላት ደግሞ ቤዚክ የሆነውን አንደርስታንዲንግ እንድታገኙ ስለሚረዳችሁ ይህንን ቻፕተር በኦልድ ከሪክለም የተማራችሁ ዩኒት 4ን ሪሌሽን ኤንድ ፋንክሽን የሚለውን ቻፕተር መተው ኮመን አይደለም ብላችሁ መተው የለባችሁም። በኒው ከሪክለም የተማራችሁ ደግሞ ዩኒት 4 ሶልቪንግ ኢንኢኳሊቲስ ኤንድ ዩኒት 5 ኢንትሮዳክሽን ቱ ትሪግኖሜትሪ ኮመን ዩኒቶች አይደሉም። እነዚህ ቻፕተሮች ኮመን አይደሉም ብላችሁ መተው የለባችሁም። ፎር ኤግዛምፕል ዩኒት 5 ኢንትሮዳክሽን ቱ ትሪግኖሜትሪ በግሬድ 10 ዩኒት 4 ላይ እናገኘዋለን። ኢንትሮዳክሽን ቱ ትሪግኖሜትሪ ሆኖ በኒው ከሪክለም የተማራችሁ ኢንትሮዳክሽን ቱ ትሪግኖሜትሪ ኮመን አይደለም ብላችሁ መተው የለባችሁ። ቀደም እንዳልኳችሁ ለኦልድ ከሪክለም የተማሩ እንዳልኳችሁ ቤዚክ የሆነውን
አንደርስታንዲንግ ወይም ፋንዳሜንታል ኮንሴፕት ታገኙበታላችሁ። ፕላስ ቱ ዛት ደግሞ ጥያቄዎችን ኤግዛምፕሎችን በትክክል አንደርስታንድ ለማድረግ ኤክሰርሳይዝ ለማድረግ ትጠቀሙባቸዋላችሁ። ሰው በኦልድም በኒው ከሪክለም የተማራችሁ ኮመን ያልሆኑ ዩኒቶችን ከመተዋችሁ በፊት ሌሎች ግሬዶች ላይ ግሬድ 10 ግሬድ 11 ግሬድ 12 ላይ አለመኖራቸውን ቼክ ማድረግ አለባችሁ። እኔ እንግዲህ እንደ ኤግዛምፕል ማቴማቲክስን በዚህ መልኩ አሳይቻችኋለሁ። ሌሎች ትምህርቶችን ደግሞ በዚህ መልኩ ልክ እንደዚህ አውጥታችሁ ቼክ አድርጋችሁ ኮመን ያልሆኑትን ሌሎች ግሬዶች ላይ አለመኖራቸውን ቼክ አድርጋችሁ ነው እንጂ መተው ያለባችሁ ቼክ ሳታደርጉ ግሬድ 9 የኒውም የኦልድን ኮመን አይደለም ብላችሁ መተው የለባችሁም። እንደዚህ ባለማድረግ ተጠቃሚ እንድትሆኑ ሪከመንድ አደርጋችኋለሁ። እንግዲህ ይህንን ሼር ያደረኳችሁ ከአምና ከ2017 ኢንትራንስ ኤግዛም ተፈታኞች ባገኘሁት ኤክስፒሪየንስ ነው። ይህንን በማወቅ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። የማቴማቲክስን ኮመን ዩኒቶች ኮመን ያልሆኑ በዚያ ያያችኋቸውን በፒዲኤፍ መልኩ የማቴማቲክስን የግሬድ 9 አስቀምጥላችኋለሁ። ሌሎቹን ከፈለጋችሁ ኮሜንት ሴክሽን ላይ አስቀምጡልኝ። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ የ2018 ዓ.ም ኢንትራንስ ኤግዛም የሚሰጥበትን ቀንና ኤግዛም ኮንተንቱን በትክክል ዲቴል የሆነ ኢንፎርሜሽኑን ለማወቅ ይህንን ቪዲዮ ሰርች ያላችሁ ነበር። ይህንን ቪዲዮ ማየት ትችላላችሁ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልን። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ